እሺ አህባሾች ወሃቢያ ገዳይ ነው ምናምን ሲሉ እንሰማ ነበር በፊት። አሁን ግን ራሳቸው ገዳዮች መሆናቸውን በጽሁፋቸው አረጋግጠዋል። እስኪ አይተናቸው እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቪዲዮ እንዳየነው ከሆነ በፊት ስንሰማው የነበረ ስም ማጠልሸት፣ ስም ማጥፋት፣ መዋሸት፣ ሐራም የሆኑትን ነገሮች አህባሾች ጋር ታገኛላችሁ። እነዚህ መስፈርታቸው ነው። አህባሾች ጀዝባዎች ናቸው። በሽርክና በጫት የጀዘቡ ናቸው እና በጫት ጀዝበው ደግሞ የሚጽፉት የሚናገሩት የሚሉት አያውቁም። ገና ይቀጥላል። ስለዚህ መውሊድ የማያከብሩ ወንድ ወይም ሴት ይገደሉ፣ ዛሬውን ይገደሉ ይጽፉ ጀዝባዎች። አሁን የምርቃና ውጤት ነው። ወሃቢያ ገዳይ ምናምን ሲሉ ነበር። አልሐምዱሊላህ ቁርአናችንና ሐዲሳችን እኛ ሰው ግደሉ አይልም። ምናልባት የነሱ ግን ተክፊር ስለሆነ አያችሁ ጥግ ድረስ በቃ ባለጌዎች ናቸው፣ ቆሻሻዎች ናቸው አህባሾች ማለት ነው። በቃ እስኪ አሁን ወሃቢያ ከሚባለው አህባሽ በዛሬው ዕለት ይገደሉ የሚል ሰምታችሁ ታውቃላችሁ? ተገላግጦች ሰምተንም አይተንም አናውቅም። እነዚህ ግን ሁልጊዜ ወሃቢያ እርር በሉ ቅጥል በሉ፣ ዛሬ ይገደሉ፣ ወንድና ሴቱ መውሊድ የሚያከብሩ ቢል አይደንቅንም። አላኩል ሐል እነዚህ ናቸው አህባሾች። ገና የብሽሽቅ የነቢዩ ሰለላሁ ዐለይሂ ወሰለም ዕሽቅ እያሉ ብሽቅ የሚያረጉ ግጥሞችና ስንኞች የምርቃና ውጤቶች እናያለን ማለት። ይህንን አንድ ነው። አሁን መውሊድ ብለው የሚሉትን ግጥም ከቁርአን የለ፣ ከሐዲስ የለ፣ ከስነ ምግባር የለ፣ ከማህበራዊ ከቁርአንና ከሐዲስ ከረሱል ሰለላሁ ዐለይሂ ወሰለም እና ከሰሃቦቻቸው የሌለ የራሳቸው ግጥም፣ የራሳቸው አባባል፣ የራሳቸው የለጠፉትን ስድቦች፣ የጀዝባዎች ስድቦች፣ ዘለፋዎች ቀጥለን እናያለን። ይሄ አንድ ነው። ምን አሉ? መውሊድ የማያከብሩ ወንድና ሴት ዛሬ ይገደሉ፣ አንድ በሉ። ይሄ ሌላም በመውሊድ የሚሉት ከዛሬ ጀምሮ የሚሉት ሁሉም እናያለን። ብዙ ነው ያየሁኝ ካየኋቸው አህባሾች መስፈርታቸው ይሄ ባህሪያቸው ሽርክና ጀዝባነት እና መሳደብ እንደሆነ እናያለን። ይህንን ሼር አድርጉልኝ። ሰው አትግደሉ ይላል። ወላ ተቅቱሉ ነፍስ አለቲ ሐረመ አላሁ ኢላ ቢልሐቅ ይላል አላህ ሱብሓነሁ ወተዓላ። አንዲት ነፍስ አላህ ሐራም